ሄለን በድሉን ያጠፋትን ጉዳይ መቼስ ማወቅ ትሻላችሁ። አንድ ዕውቅ ተዋናይ በቤቱ ለመዝናናት ለአንድ ምሽት ብቻ 5 ሚሊዮን ብር ማውጣቱንም ሰምተናል። ጉዳዩ እውነት መሆኑን የ5 ሚሊዮኑ በረከት ከደረሳቸው ሰዎች አረጋግጠናል። ታዲያ ይሄ ተዋናይ ማን ይሆን? አብራችሁን ስትቆዩ ሁሉንም ታደምጡታላችሁ። በሰሯቸው ፊልሞች ዕውቅናና የሰው ፍቅርን ካተረፉ በኋላ ፊታቸውን ወደ ንግድ ዓለም ያዞሩና የተሳካላቸው አርቲስቶችን በየፈርጁ አዘጋጅተናል። አሁንም ድረስ አርቲስቱ ነው የቤት ኪራይ ለመክፈል የሚቸገር እንዳለ ሁሉ በንግዱ ዓለም ገብተው ሚሊዮነር የሆኑ አርቲስቶችን በዛሬው ቪዲዮ ዘርዘር አድርገን ከነ ምክንያቱ እንመለከታለን። አርቲስቶችን ከስራቸው ጭልጥ አድርጎ የሚያጠፋቸው ረብጣ ብርም ምንጩ ታውቋል። ሰከላ ተዋናይ ነብዩ እንድሪስና ተዋናይት ሀና ምርሃ ጽድቅ እነዚህ ጥንዶች ለብዙዎች የበኩር ፍቅር ምሳሌዎች ናቸው። ከዛም አልፎ ጠንካራ የቢዝነስ ሰዎች ሆነዋል። ሀና ሙሉ በሙሉ ፊልም ማቆሟን ተናግራለች። ባለቤቱ አርቲስት ነብዩ እንድሪስም ፊልምን ለስሜቴ ነው መስራት የምፈልገው፣ ጎን ለጎን ስራ መስራት ግድ ነው በማለት ከባለቤቱ ጋር ክላፐር የተሰኘ ቅንጡ የወንዶች የውበት ሳሎን መሃል ቦሌ ላይ ከፍተዋል። በነገራችን ላይ ይሄኛው የወንዶች ጸጉር ቤት ሁለተኛ ቅርንጫፋቸው ነው እንጂ ክላፐር ጸጉር ቤት ገና ከድሮ ሌላ የመጀመሪያ ቅርንጫፍ ነበረው። አጀብ ካላቸው አይቀርማ ክላፐር ፊልም ፕሮዳክሽን የተባለ ፊልምና ማስታወቂያ የሚሰራ ድርጅትም አላቸው። በርከት ላሉ ድርጅቶችም ባልና ሚስቱ አምባሳደር ናቸው። ታዲያ ከጥንዶቹ ቤት ቢዝነስና ጥበብ እጅ ለእጅ ተያይዘው ጎርደድ እያሉ አይደለም ትላላችሁ? ስለ ጥንዶቹ ሌላው አስገራሚ ነገር እሷ ለሱ እሱም ለሷ የልጅነት ፍቅረኛሞች መሆናቸው ነው። ከሃይስኩል ጀምሮ የሚተዋወቁ ተወዳጅ ጥንዶችና የቢዝነስ ሰዎች ናቸው። በዚህም እንግዲህ በጣም በርካታ ረብጣ ገንዘቦችን መስራት በመቻላቸው ፊታቸውን ወደ ንግድ አዙረው ሚሊዮነር ከሆኑ አርቲስቶች ዝርዝር መመደብ ችለዋል። ሄለን በድሉ ሄለን ከፊልምና ከትወና ዓለም ከጠፋች 6 ዓመታት ተቆጥረዋል። ብዙ ሰዎች የሚመስላቸው ሴት አርቲስቶች ከፊልም ስራ ሲጠፉ አግብተውና ወልደው ልጅ በማሳደግ ስራ ተጠምደው ውበትና ቁንጅናቸው ስለሚጠፋ በዛው ይጠፋሉ ተብሎ ይታሰባል። አርቲስት ሄለን በድሉ ግን ከነዚህ ጎራ አትመደብም። 17 ፊልሞችንና 5 ቲያትሮችን እንዲሁም ሌሎች ተከታታይ ድራማዎችን እየሰራች ሄለን የሁለት ሴት ልጆች እናት ነበረች። ታዲያ ግን አሁን ሄለን ከፊልሙ መንደር የለችም። የመጨረሻ ፊልሟ ሞኙ ያራዳ ልጅ 4 ነው። ደርባባ ናት እያሉ አድናቂዎቿ የሚያሞጋግሷት አርቲስት ሄለን በድሉ አሁን ላይ የጦፈ ነጋዴ ወጥቷታል ቢባል ማጋነን አይሆንም። በእርግጥ ባለቤቷ አቶ ሚካኤል መኮንን ቀደም ብሎም ነጋዴ እንደነበር ይታወቃል። እሷም እንግዲህ ባለቤቷን ተከትላ የንግዱን ዓለም ተቀላቅላለች። ትልቅና ቅንጡ የፈርኒቸር ዕቃዎች ላይም እየሰራች እንደሆነ እየተነገረ ይገኛል። ታዲያ ሄለን በድሉ በርካቶች እየወደዷት የጠፋችበት ሌላኛው ምክንያት ደግሞ ቤተሰቧና እሷ ላይ በደረሰ የስም ማጥፋት ወንጀል ምክንያት እንደሆነ በኢንስታግራም ገጿ ላይ አጋርታለች። አሁን ላይ አርቲስቷ ስሜን አጥፍተዋል ያለቻቸውን ግለሰቦች በመክሰስ ፍትህ አግኝቻለሁ ብላ ነበረ። ነገር ግን ተወዳጇና ደርባባዋ ተዋናይት ሄለን በድሉ ወደ ፊልሙ ከመመለስ ይልቅ ፊቷን ወደ ቢዝነስ ማዞርን መርጣለች። ፍሬያት የማነ ፍሬያት ድርና ማጋ የተሰኘ የባህልና የጥበብ ልብሶች መሸጫ ድርጅት ከፍታ ሚሊዮነር መሆን ችላለች። ታዲያ የፍሬያትን ድርጅት ለየት የሚያደርገው እንደተለመደው የጥበብ አሻሻጥ ሱቅ ከፍታ ሳይሆን በኦንላይን ሰዎች የመረጡትን ዲዛይን በስልካቸው አይተው እንዲያዙ ማድረግ የሚያስችል አሰራርን በመጠቀም በተለይ ለዲያስፖራዎች በውድ ዋጋ ያሉበት ድረስ በመላክ በሀበሻ የጥበብ ልብሶች ካዝናዋን ማደንደን ችላለች። አሁን ላይም ከኢትዮጵያ ውጭ ኑሮዋን አድርጋ ከባለቤቷ አርቲስት ኤፍሬም ጋር ኑሮዋን በቅንጦት እየመራች ትታያለች። ታዲያ ፍሬያትም የራሷን ቢዝነስ ከጀመረች በኋላ እንደ ድሮ ፊልሞችን መስራት አልቻለችም። አይ ገንዘብ ይላሉ አንዳንዶች። የሌሎች ደግሞ ፍሬያት ፊልም ላለመስራት ፈልጋ ሳይሆን ፊልም ሰሪዎቹ በሰሜኑ ጦርነት ጊዜ የትግራይ ተወላጅ ስለሆነችና አባቷም የጦር ጄኔራል ስለነበሩ ከጦርነቱ በኋላ እሷን ማሰራት ስለማይፈልጉ ነው ይላሉ። ፍሬያት ፊልም ያቆመችበትን አጋጣሚ ሲናገሩ የሆነ ሆነና ብር ካለ በሰማይ መንገድ አለና ሁሉ ቅርብ ሁሉን ተገዥ ያደርግልሃልና ይዞ መገኘትን እናደንቃለን። ሀናን ታሪክ ከወጣት ሴት አርቲስቶች ተርታ ብቻ አይደለም ቀድማ የምትገኘው፣ ከወጣት ሚሊዮነር ሴት አርቲስቶች ተርታም ቀድማ መጠራት ችላለች። ሀናን ታሪክ
ሃናን በርካቶች የማይደፍሩትን የሪል ስቴት ቢዝነስ በባለቤትነት ይዛው ትገኛለች። ይህን ጉዳይ ለማረጋገጥ ስንል ወደ ጎግል አምርተን ነበር። የአዲስ የሪል ስቴት ባለቤት እውነትም በበርካታ ፊልሞችና በተከታታይ ድራማዎቹ የምናውቃት አርቲስት ሃናን ታሪክ ናት። ድርጅቱን በዋና ስራ አስኪያጅነት የሚመራው ደግሞ መላክ ብርሃን የተሰኘ ግለሰብ ማለትም የአርቲስቷ ባለቤት ነው። የሃናን የገቢ ምንጯ ትወና ብቻ እንዳልሆነ መቼስ የምትኖርበትን ቤቷን መመልከት በቂ ነው። ከሚሊዮነሮች ተርታም ለመመደብ በአንድ ማስታወቂያ ብቻ የምታገኛቸው በርከት ያሉ ሚሊዮኖች በቂ ናቸው። ከነዚህ ሙሉ ላቅ ያለው ግን አዲስ የተባለው የሪል ስቴት ካምፓኒ እንደሆነ እሙን ሆኗል። ታዲያ ሃናን ልደቷን በግል አውሮፕላን ብታከብር ምን ይደንቃል? በየጊዜው የምትረግጣቸው የውጭ ዓለማትና ውድ ልብስና ጌጣጌጥ አሁን ምንጫቸው የተረጋገጠ ይመስላል። ስለ ሪል ስቴት ካወራን አይቀር የለቡ ቅንጡ መንደራችን ሽያጭ ላይ ያበቃ ጥቂት ቤቶች ብቻ እንደቀሩን ሰምተዋል። ከስቱዲዮ እስከ ባለ 4 መኝታ ማለትም ከ56 ካሬ እስከ 190 ካሬ የቤት ባለቤት የሆኑ ሊኖሩበት ቢፈልጉ ሰላማዊ መንደር ሊያከራዩት ቢያስቡ በጥሩ ዋጋና መልሰው እንኳን ቢሸጡት በደንብ የሚያተርፉበት 40% በ3 ዓመት ከፍለው 60% ደግሞ ቤቱን እየኖሩበት እስከ 20 ዓመት ድረስ በባንክ ቀስ ብለው የሚከፍሉበት እድል ያመቻቸው ዲኤምሲ ሪል ስቴት ቀድሞ ለሚመጡ 20 እድለኞች እስከ 30% የሚደርስ ልዩ ቅናሽ አዘጋጅቷል። ከ487,000 ብር ቅድመ ክፍያ ጀምሮ የዘመናዊ መንደራችን ባለቤት ለመሆን ፈጥነው ከታች ባለው ስልክ ይደውሉ። ተዋናይ ሚኪያስ መሐመድ። ይሄ ተዋናይ እንዲሁ ሲታይ የሀብታም ቤተሰብ ልጅ ይመስላል እንጂ ለአንድ ምሽት በሚሊዮኖች የሚቆጠር ብሮችን የሚበትን ልጥጥ ባለሀብትና የቢዝነስ ሰው መሆኑን በርካቶች አያውቁም። ሚኪያስ መሐመድን የአርቲስት ሀብታም ከምንለው ይልቅ የሀብታም አርቲስት ብንለው ይቀላል። ምን ነው ካላችሁ ሰውየው ገና ያኔ ባለታክሲው ለተሰኘ ተወዳጅ ፊልም ሮማን በፍቃዱ ስትመርጠው የራሱ የኮንስትራክሽን እቃዎችን የሚያስመጣ ሀብታም ነበረ። አረ እንደውም ፊልም የሰራበትን ክፍያም ለፕሮዲውሰሯ ለአንዳንድ ወጪዎች ትሁንሽ ብሎ እንዳልተቀበላትም ሰምተናል። አለፍ ብሎ ሚኪያስ ፊልሙ ላይ ለሚያስፈልጉ አንዳንድ ወጪዎች ከኪሱ እየሞላ ሮማንን ደገፍ አድርጓት እንደነበር ይታወሳል። በእርግጥ በወቅቱ የሮማንና የሚኪያስ ጉዳይ የፊልም ሰሪና የተዋናይ ብቻ አልነበረም። በባለ ታክሲ ፊልም ላይ የነበረው የፍቅር ትዕይንትም የእውነት በጊዜው ይሰማን የነበረ ነው ብለው ነበር። ታዲያ ሮማንና ሚኪያስ በዛ ፊልም ከተገናኙ በኋላ በትዳር ተጣምረው 2 ልጆችንም ማፍራት ችለው ነበር። ይሁን እንጂ እንግዲህ እንደ በርካታ አርቲስቶች ትዳራቸው በፍች ተደምድመዋል። ወደ ሚኪያስ ስንመለስ ሚኪያስ ለመዝናናት እንደሌሎቹ ባለሀብቶች ዋና ወዳለበት፣ ሙዚቃና ጮማ፣ ውስኪና ካምፓየር ወዳለበት ቦታ ሄደም። ይልቁንም በተንጣለለው ግቢ ውስጥ ሁሉንም ጠርቶ ያስመጣቸዋል። የዋና ገንዳውን ቢባል እዛው ተገምቷል። ተበልቶ ተጠጥቶ ጨዋታው ቀዝቀዝ ሲል ደግሞ ከተማው ውስጥ አሉ የተባሉ ድምፃውያንን ቤቱ ድረስ አስመጥቶ ከወዳጆቹ ጋር በየጊዜው ጥሩ ጊዜን ለማሳለፍ እስከ 5 ሚሊዮን ብር እንደሚያወጣ ሰምተናል። ታዲያ በነ ሚኪ ሰፈር ለአንድ ምሽት የሚወጣው ገንዘብ ለአንድ መደበኛ የሀበሻ ቤተሰብ የብዙ ዓመት የወር ገቢ መሆኑን ልብ ሳትለው አልቀራቸውም። የዚህ ሁሉ ገቢ ምንጭ ታዲያ ዳና ድራማ ላይ ተውኖ የተከፈለው ክፍያ አይደለም። የኮንስትራክሽን እቃዎችን ወደ ሀገር ውስጥ ያስገባል፣ ሌሎች ትላልቅ ማሽነሪዎችንም ያስገባል፣ ያስወጣል። አርቲስቱ ሲናገር ከኢትዮጵያ መውጣት እንደሰለቸው ይናገራል። የሥራ ጉዳይ ሆነበትና ያልረገጠው የዓለም ሀገር መኖሩን እንጃ። ታዲያ አርቲስት ሚኪያስ ፊቱን ወደ ቢዝነስ አዞረ እንበል ወይስ ቢዝነስ ፊቷን ወደ ሚኪያስ አዞረች ብንል ይቀላል? ሐሳባችሁን ግለጡልን። ቪዲዮውን እስካሁን ላይክ ካላደረጋችሁ ሰዓቱ አሁን ነው። መታ አድርጓትና እንቀጥል። ተዋናይ መሐመድ ሚፍታህ። አርቲስቱ ወደ ንግድ መግባቱ ያስገርምም። ይልቁንም የገባበት የንግድ ዘርፍ ግን ያልተጠበቀ በመሆኑ ብዙዎችን አስገርሟል። አምባሳደር ከሆነባቸው ድርጅቶች በተጨማሪም ዋነኛ ገቢ ምንጩ የፋርማሲ ምርቶችን ወደ ሀገር ማስገባትና መሸጥ ሲሆን እጅግ አዋጭና ኃላፊነትን የሚጠይቅ ምርጥ ቢዝነስ እንደሆነ ይነገርለታል። የፋርማሲ ስራ በበርካታ ፊልሞቹ ብሎም በቁመናው ሲያስከትል በድምጹ ብዙ ወዳጅ ያፈራው ተዋናዩ ከኬኤፍሲ ለተሰኘ ድርጅት፣ ረምዚን ሪል ስቴትን ለመሳሰሉ ትልልቅ ካምፓኒዎችም የብራንድ አምባሳደርነትን ፊርማ መፈረሙ የአደባባይ ወሬ ነው።
ታዲያ ስማቸውን አከታትለን የጠራናቸው ሁለቱ የቢዝነስ ሰዎችና አርቲስቶች በሚኪያስ ቢሮ ተገናኝተው የልብ ልባቸውን ሲያወሩ የምታሳይ ምስል እንጋብዛችሁ። እባብ ለእባብ ይላል የሀገር ሰው። ወዲህ ደግሞ በቢዝነሱ ዓለም ሀብታም ለሀብታም ሆኗል ነገሩ። ያዝ እንግዲህ ቀጠል። እንግዳ ሰው ሀብቴ ወይም ቴዲ በልጅነቱ ብዙ ስራዎች እንደሞከረ ቢነገርም ግን ሌላው ቢቀር ካፒቴን የሚባል ክለብ ከፍቶ ነበረ። ታዲያ የክለብ ቢዘጋም አሁን ላይ አርቲስቱ ሁለት የራሱ ድርጅቶች እንዳሉት ይናገራል። ትኩረቱም ኢምፖርትና ኤክስፖርት ላይ ሲሆን ሁለተኛ ድርጅቱ ደግሞ አይኮን ሲል የሰየመው ሲሆን በቴክኖሎጂ ዙሪያ አዳዲስ ነገሮችን የሚሰራ ድርጅት ነው ብሏል አርቲስቱ። በዚህም ሚሊዮነር ከሆኑ ጥቂት አርቲስቶች ተርታ የሚመደብ አርቲስት መሆን ችሏል። ቸርነት ፍቃዱ ከጥቂት ዓመታት በፊት ኪያዬ በተሰኘ ፊልሙ ተቀባይነትን ያገኘው አርቲስት ቸርነት ፍቃዱ ለፊልም ስራ ሲል መኪናውን መሸጡን እንደተናገረ ይታወሳል። መኪናውን ሸጦ የሰራቸው ፊልሞችም አትራፊ ሆነውለታል። ነገር ግን ቀደም ብለን እንዳልነው የፊልም ገቢ ብቻውን በቂ አይደለም ብሎ የራሱን የፋሽን ቤት አሊያም ቡቲክ ከፍቶ እየሰራ ይገኛል። በመሃል ቦሌ ላይ የሚገኘው ቴኳን የተባለው የልብስ መሸጫ በዛሬው ቪዲዮ ቦሌ ላይ ከምናገኛቸው የአርቲስቶች ቤት ሶስተኛውን ደረጃ ይዛል። ቀደም ብለን የነገርናችሁ ክላፐር ጸጉር ቤት፣ የፍሬያት የባህል ቀሚስ መሸጫና የቸርነት ፍቃዱ ቴኳን ፋሽንም እዛው ይገኛሉ። በዚህም አርቲስቱ በፊልምና በማስታወቂያ ከሚያገኛቸው ገቢ ተሻግሮ ወደ ንግዱ ዓለምም ፊቱን ለማዞር የሞከረበትን ሱቅ ከፍቷል። ታዲያ የኑሮ ውድነት ለሀፍታ እንኳን ረገብ በማይልበት ሀገር እየኖርን በአንድ ስራ ላይ ሙጥኝ ማለት እንደማያዋጣ ዛሬ ቃኝናቸው ጥቂት አርቲስቶች በቂ ማሳያዎች ናቸው። ይህን ቪዲዮ ወደ እናንተ ያደረስንበት ዋና ዓላማ የሌሎችን ገንዘብ እየቆጠርን ለመጎምጀት ወይም ለማስጎምጀት ሳይሆን ኑሮን ለማሸነፍ በርካታ መንገዶችና አማራጮች እንዳሉ ለማሳየትና ለኛና እናንተ ውድ ተመልካቾቻችን ለአዲስ ሐሳብና ለአዲስ ጅማሮ ምክንያት ከሆነን በሚል ነው። ታዲያ እናንተስ ምን አሰባችሁ? የትኛው ስራ አስገረማችሁ? የማይቀረው ጥያቄ ደግሞ የትኛው ልትሰሩ አሰባችሁ? ሐሳብና አስተያየታችሁን እንግዲህ በነጻነትና በጨዋነት ሐሳብ መስጫ ሳጥን ላይ አስቀምጡልን። ውድ የሰከላቲው ቤተሰቦች ለዛሬ ያዘጋጀንላችሁ ቪዲዮን ይመስል ነበረ። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልን እያልን ይሄኛውን ቪዲዮ ጋበዝኳችሁ። ሰከላ